ኢማጂን ያለ ስልክ መኖርን አይደለም። የድሮውም ሬዲዮ የድሮ አሮጌውም ሬዲዮ ጭራሽ አልነበራቸውም። የአላሚው የህልም ያለው ሰው ህይወት 12 ፌዞች አሉት። አብዛኛው ከ90% በላይ ህዝብ ኑሮ እንደዛ ነው የሚሆነው። እሱም ከተገኘ ነው። ታስቡበትና ሞተሩን ታስነሱና ትነደዋለህ። በኃይል በጉልበት ትነደዋለህ። ታነባለህ፣ ተጨማሪ ትምህርት ትማራለህ፣ ትሬኒንግ ትወስዳለህ፣ በፕሮፌሽን ታድጋለህ፣ ትጨምራለህ፣ መለወጥ አለብኝ ትላለህ። በኃይል ትነደዋለህ። ቴክኦፍ እንዳታረጉ፣ የራስህን ነገር እንዳትጀምር፣ የራስህ ቢዝነስ እንዳይኖር፣ ከፍ እንዳትል ግራቪቲው ይጎትታል። የዛሬ 200-300 ዓመት የኖሩ ሰዎችን ሳስባቸው በጣም እገረማለሁ፣ እንዴት እንደኖሩ። ለምንድን ነው የምገረመው? ኤሌክትሪክሲቲ አልነበራቸውም። ኤሌክትሪክሲቲ ከ1879 በፊት ተገኝቷል። ይሄ ግን ባልብ መብራት ግን ከዚህ ዓመተ ምህረት በፊት አልነበራቸውም። ያለ ኤሌክትሪክ ነው የኖሩት፣ ያለ ስቶቭ ነው የኖሩት። የዛሬ 200-300 ዓመት የኖሩ ሰዎች ስልክ አልነበራቸውም። ሴልፎን አይደለም የገመዱም ስልክ አልነበራቸው። እንዲህ የሚደረገውን ስልክ አልነበራቸው። ስልክ ቤት ሄደው የሚያወሩበትም ስልክ አልነበራቸው። ከ1876 ዓመተ ምህረት በፊት ስልክ የሚባል ነገር አልነበረም። ኢማጂን ያለ ስልክ መኖርን። ሬዲዮ አልነበረም። ዛሬ እያቀያየርን የምንሰማው ኤፍኤም አይደለም። የድሮውም ሬዲዮ የድሮ አሮጌውም ሬዲዮ ጭራሽ አልነበራቸውም። ያለ ሬዲዮ ነበር የሚኖሩት። እንዴት ነው የሚኖሩት አናውቅም። ያስገርመኛል። ቴሌቪዥን አልነበራቸው። ቴሌቪዥንማ ቅርብ ነው፣ 1926 ነው። ከዛ በፊት ቴሌቪዥን የሚባል ነገር አልነበረም። አሁን ቤታችሁን ያለ ቴሌቪዥን፣ ያለ ሬዲዮ፣ ያለ መብራት፣ ያለ ስልክ ኢማጂን አድርጉት። እነዚህ ሁሉ አልነበሯቸውም። እንዴት ነው የኖሩት? እገርማለሁ። ኮምፒውተር አልነበረም። ይሄ መጀመሪያው ነው። አሁን እኛ ነገራችን በሙሉ በሱ ላይ የተመሰረተ ነው። እነሱ ግን ከ1939 በፊት አልነበረም። ይሄ ነገር ጭራሽ አልነበረም። ነው አይፓድ፣ አይፎን፣ ምን ጭራሽ ኮምፒውተር የሚባለው ነገር አልነበረም። መኪና አልነበረም። ይቼ የመጀመሪያዋ መኪና ነች፣ ባለ 3 ጎማ መኪና። ታምናላችሁ? ከ1886 ዓመተ ምህረት በፊት አልነበረም። መኪና የሚባል ነገር አልነበረም። አውሮፕላን፣ ይሄ ራይት ብራዘርስ የሰሩት ከ1903 በፊት አውሮፕላን የሚባል ነገር አልነበረም። ስለዚህ ኮምፒውተር፣ መብራት፣ ሬዲዮ፣ ቴሌቪዥን፣ ስልክ ያልነበረበት ዓለም ከ300 ዓመት በፊት ነበረ። እነዚህን ቴክኖሎጂዎች ሁሉንም አፕሪሼት ባረግም እኔን ግን ትንሽ በጣም ኢምፕሬስ የሚያደርገኝ ኤርክራፍት ነው። በአውሮፕላን እገረማለሁ። እና እኔ የአቪዬሽን ሳይንቲስት አይደለሁም፣ ግን ወስዶኝ እንዲህ እውቀት ፍለጋ እንደው ጎራ ስለምል የተለያየ ቦታ ቅድም እንዳለው እኔ የሕክምና ባለሙያ ነኝ። ሳይኮሎጂ፣ ቴዎሎጂ፣ ፐብሊክ ሄልዝ እነዚህ ናቸው ፊልዶቼ። ገባሁና ማየት ጀመርኩ እና ከኛ ህይወት ጋር በጣም ተገናኘልኝ። የአላሚው የህልም ያለው ሰው ህይወት 12 ፌዞች አሉት። አሁን በደንብ አዳምጡ እናንተ አላሚዎች ስለሆናችሁ። ድሪመር ህይወቱ 12 ፌዞች አሉት። የመጀመሪያው ፌዝ ፕሪ ዲፓርቸር ነው። ሚኒስትሪ እንወስዳለን፣ ሃይ ስኩል እንገባለን፣ ፊዚክስ፣ ባዮሎጂ፣ ኬሚስትሪ ምናምን። አንዳንዶቻችን ማትስ ይከብደናል፣ አንወድም፣ እሱ እንማራለን። ከዛ በኋላ 12ኛ ክፍል እንጨርስና ኮሌጅ እንገባለን። የሆነ ትምህርት ፈልገን እንማራለን፣ ወይ ዩኒቨርሲቲ እንገባለን፣ እንማራለን። ይሄ ፕሪ ዲፓርቸር ስራ ልጀመር ነው፣ የዝግጅት ነው። ኤዱኬሽን ፕሪፓሬሽን ነው እና የፕሪፓሬሽን ነው፣ ዝግጅት ላይ ነው። አሁን አንዳንዶቻችሁ ያላችሁት እዚህ ጋር ይሆናል። በትምህርት ራሳችሁን የምታዘጋጁበት፣ የታላችሁትን ያገኛችሁትን ትምህርት የምትማሩበት ጊዜ ነው። የመጀመሪያው ፌዝ ነው። ስራ አልጀመራችሁም። አክስቶቻችን ናቸው ብር የሚሰጡን፣ ወይ ወላጆቻችን ናቸው ብር የሚሰጡን ለሳሙና ብለው። እነዚህ ጥቁር አንበሳ ነው ሜዲካል ስኩል የተማርኩትና አንዷ እህቴ ከካናዳ ትልክልኝ ነበር። 100 ብር በወር ትልክልኝ ነበር፣ ግን ከብዙ ዓመት በፊት ነው እና ለዛ ጊዜ ብዙ ነበረ። ስለዚህ ዘመዶቻችን ናቸው የሚረዱን። የቤታችንን ሽሮ ነው የምንበላው፣
ያገኘነውን ገንዘብ ነው የምንጠቀመው፣ እየተማርን ነው። አንዳንድ ትምህርቱ ይከብደናል። ለምን አንዳንዱ ትምህርት ለምን እንደምንማረው አይገባንም። አሁን ሕክምና ተማሪዎች ሆነን ፕሪሜድ 4 ኪሎ ገብተን አንድ ኮርስ ማድረሰዋለ ማትስ ምናምን አለ። እሺ ጥሩ ነው ይሁን፣ ግን ከሕክምና ጋር የማይገናኝ ስለ ፕላንቶች ሳይንቲፊክ ኔም ነው የምትሸመድዱት። ለምንድን ነው ይህንን ማጥናት ያለብኝ ትላላችሁ? ግን ግዴታ ነው። ኮርስ ሆኖ መጥቷል። የመጀመሪያው ፌዝ ይሄ ነው። ይህን ፌዝ ካለፋችሁ በኋላ ሰዎችን ትተዋወቃላችሁ። ሰዎች ወደ ህይወታችሁ ይመጣሉ፣ ይገባሉ። እንደዚህ ሰዎችን ትመተዋወቅ ዩኒቨርሲቲ ውስጥ ኮሌጅ ውስጥ ምናምን ሰዎች ትተዋወቃላችሁ፣ ወደ ህይወታችሁ ይገባሉ። ይሄኛው ፌዝ ካለፈ በኋላ ታክሲንግ ይመጣል። ታክሲንግ ምንድነው? ከትምህርቱ ዓለም ወደ ስራው ዓለም ተጎትታችሁ የምትሄዱበት ነው። ነርቨስ ናችሁ፣ አዲስ ሰራተኞች ናችሁ፣ ያስፈራል። እኛ አሁን ሐኪሞች ሆነን ኢንተርንሺፕ ጨርሰን ግን የመጀመሪያው ክሊኒክ ስትቀመጡ በጣም ያስፈራል። ሰው መጥቶ ስለ በሽታው ሲነግራችሁ እናንተ ጨንቋቸዋል ለራሳችሁ። ያ ደግሞ አክማችሁት መድኃኒት ሰጥታችሁት በሶስተኛው ቀን ይመለሳል። ተሻለ ስትሉት አልተሻለኝ፣ እንደውም ብሶብኛል ይላል። ከዛ ነርቨስ ትሆናላችሁ፣ ይጨንቃችኋል። አዲስ ናችሁ ለስራው። በሌላም ፊልድ ከሆነ ወደ ስራ ዓለም ስትሄዱ አንዳንዶቹ ምን ናቸው? ከእናንተ ቀድመው ስራ የሰሩት ተንኮለኞች ናቸው፣ ክፉዎች ናቸው። ኮንፈርት እንዲሰጣቸው አያደርጉም። ሻዩ ይደፋባቸዋል፣ ምኑ ይበላሽባቸዋል። ይሄ ታክሲንግ ይባላል። ታክሲንግን አያችሁት በህይወታችሁ አይደለም? ወደ ስራ የምትጀምሩበት ነው። ከዛ ፐርፎርሚንግ ቴክ ኦፍ ሮድ። አሁን አስፋልቱ ላይ ደርሳችኋል። አስፋልቱ ዋናው አስፋልት ላይ አውሮፕላኑ መጥቷል። ላይፋችሁ ሁለት አማራጭ አላችሁ። የድሪመርስ እና ነን ድሪመርስ እዚህ ጋር ነው የሚለያዩት። ነን ድሪመር ከሆናችሁ ስራ ጀምራችኋል። ቀጥ ብላችሁ ትሰራላችሁ። ከ3 ዓመት በኋላ መስሪያ ቤቱ ደሞዝ ይጨምርላችኋል፣ ደረጃ ይጨምርላችኋል። ሌላ 3 ዓመት ይጠብቅና ደሞዝ ይጨምርላችኋል፣ ደረጃ ይጨምርላችሁ። አሁን መሬት ለመሬት ነው የምትሄዱት። ቴክ ኦፍ የማድረግ ሐሳቡም የላችሁም። ከዛ ሌላ ዓመት ትጠብቃላችሁ፣ ደሞዝ ይጨምራል፣ ደረጃ ይጨምራል። የመስሪያ ቤቱ እቁብ ትገባላችሁ፣ ታጠራቅሙና መኪና ትገዛላችሁ። ከዛ 150 ምናምን መሬት ይሰጧችኋል በማህበር። ከዛ ቤት መስራት ትጀምራላችሁ። ወንድ ከሆንክ ሚስት ታገባለህ፣ 3 ልጆች ትወልዳለህ። አንቺም እንደዛው ባልተገቢያለሽ፣ 3 ልጆች ትወልጃለሽ። ትንሽዬ ቤት ተሰርታለች፣ መኪና አግኝታችኋል። ልጆቻችሁ ጥሩ ትምህርት ቤት እየተማሩ ነው። የጡረታ ዕድሜ ይደርሳል። that's your story። ይሄ ነን ድሪመር ከሆናችሁ ነው። የአብዛኛው ከ90% በላይ ህዝብ ኑሮ እንደዛ ነው የሚሆነው። እሱም ከተገኘ ነው። ድሪመር ከሆናችሁ ግን ስራውን ከጀመራችሁ በኋላ ይሄ በ250 ኪሎ ሜትር ፐር አወር የሚኬደውን ታስቡበትና ሞተሩን ታስነሱና ትነዳዋለህ። በኃይል በጉልበት ትነዳዋለህ። ታነባለህ፣ ተጨማሪ ትምህርት ትማራለህ፣ ትሬኒንግ ትወስዳለህ፣ በፕሮፌሽን ታድጋለህ፣ ትጨምራለህ፣ መለወጥ አለብኝ ትላለህ። በኃይል ትነዳዋለህ። በጣም ትሬኒንግ በመውሰድ ተጨማሪ ትምህርት በመማር ስኪላችሁን ዴቨሎፕ በማድረግ እዚህ ጋር አልቀርም በማለት ታሳድጉትና በጣም ከነዳችሁት በኋላ ቴክ ኦፍ ጋር ትደርሳላችሁ። አሁን የራሴን ስራ መጀመር አለብኝ፣ ቴክ ኦፍ ላደርግ ነው። ወይ የራሳችሁን ስራ ትጀምራላችሁ፣ ወይም በሙያችሁ ሃይሊ ስኪልድ የሆናችሁ ኤክስፐርቶች ሆናችሁ መስሪያ ቤቶች የሚጣሉባችሁ ብዙ ድርጅቶችን ኮንሰልት የምታደርጉ በጣም ኢንቴሊጀንት በጣም ስኪልድ የሆናችሁ ሰዎች ተሆኑና ወይም የራሳችሁን ስራ ትጀምሩና መነሳት ትጀምራላችሁ። ግን ምን ይገዳደራቸዋል? ግራቪቲ አለ። ግራቪቲ ጎትታችኋል። ቴክ ኦፍ እንዳታረጉ፣ የራስን ነገር እንዳትጀምር፣ የራስ ቢዝነስ እንዳይኖር፣ ከፍ እንዳትል ግራቪቲው ይጎትታል። እኔ አንድ ጊዜ ማንበብ ፈለግኩና ግራቪቲ ቢጠፋ እንደው ድንገት ዜሮ ቢደረግ ምን ይሆናል ብዬ አሰብኩኝ። ምን ይሆናል መሰላችሁ? አሁን ግራቪቲ ድንገት አሁን ዜሮ ቢሆን አይሆንም እንጂ እዚህ ጋር ሁላችን መንሳፈፍ እንጀምራለን።
ወንበሮቹም ይነቃቀላሉ፣ መንሳፈፍ ይጀምራሉ። ውጭ ስትወጡ መኪናዎቹ እየተንሳፈፉ ነው። አንዳንድ ዛፎች አነስ አነስ ያሉት ይነቃቀላሉ። ህንፃዎቹ የተወሰኑት በጣም ጠንካራዎቹ ግራቪቲ ይጸናሉ። የተጣበቁት ልትለወጡ ስትታገሉ እነሳለሁ፣ እወጣለሁ፣ የራሴን ነገር ጀምራለሁ፣ ከፍታን ወርሳለሁ ስትሉ የምድር ግራቪቲ ይጎትታቸዋል፣ ይታገላቸዋል። ትግላለሁ፣ ቀላል አይደለም። ፋይናንሻል ሴኩሪቲ አትሆንም። አሁን የቅድሟ ደሞዟ ላይ ምንድነው? ወር ትጠብቃላችሁ፣ ደሞዛችሁን ትቀበላላችሁ፣ ሰላም ነው። ባጀት ታደርጋላችሁ፣ በሰላም ነው የምትኖሩት። አሁን ግን አድቬንቸር ፈለጋችሁ። ትምህርቱን አፕላይ ያደርጋለሁ፣ ህልሜን እኖራለሁ አላችሁና እወጣለሁ ስትሉ ግን ይጎትታል። ፋይናንስ ችግር ይጎትታል። የሰዎች ኦፒኒየን አርፋ ትሰራም ነበር እንዴ አንተ የራሴን ንግድ ጀምራለህ አታፍሪም እንዴ አንቺ ምናምን ይሏቸዋል። ስለዚህ ግራቪቲ ይጎትታቸዋል። እሱን ተቋቁማችሁ ይሄ ፓይለቶች የሚፈተኑበት ሰዓት ይሄ ነው። ብዙ ጊዜም አደጋ የሚደርሰው ቴክ ኦፍ ላይ ነው። ተቋቁሜው አልፍ ያለው እየወጣሁ ነው፣ አሁን ክላይምብ እያደረግኩ ነው ትሉና አሁንም የግራቪቲ ተጽዕኖ አለ። ኢኒሻል ክላይምብ ላይ የሰዎች አስተያየት አለ፣ ይወድቃል ይሏቸዋል። ተመልሶ ይመጣል። አሁን ተመልሶ አፕላይ ያደርጋል ይሏቸዋል። መስሪያ ቤት ዝም ብሎ አጉል ቪዥነሪ ነኝ ምናምን ብሎ ሚሊዮነር ነኝ ይላል፣ ቪዥነሪ ነኝ ይላል። በቃ ችግር ሳይገጥመውማ አይቀርም ይሏቸዋል። ከዛ ንግግሩ ብዙዎችን ይጥላል። ድሮ ያነበብኩት አንድ የእንቁራሪቶች ታሪክ ነበርና እንቁራሪቶች ፖል ላይ መውጣት ውድድር ጀምረው እየተወዳደሩ ያንዷ ስትወጣ ይናገራሉ። ሰዎች ቆመው ትወድቃለች ይላሉ። ከዛ እንቁራሪቷ ግማሽ ላይ ትደርስና ትወድቃለች። አሁንም ሁለተኛዋ ተወጣና አንድ ሶስተኛው ከወጣች በኋላ ልትወድቅ ነው ይሏታል። ትወድቃለች። እንዴ 3-4ቱ እንደዛ ወደቁ። አንደኛዋ እንቁራሪት ግን መውጣት ጀመረችና ቀጥ ብላ ወጣች እስከ ጫፍ ድረስ። ከዛ አሸነፈች። ምንድነው ሚስጥሩ ተብሎ ስትወርድ ተጠየቀች። እንዴት አሸነፍሽ? ሁሉ ሰው እየጮህብሽ አሏት። እኔ ገና ውድድሩ ሲጀመርኩ ጆሮዬን በጥጥ ደፍኛው ነበር አለች። ስለዚህ የሰዎች ኦፒኒየን፣ የሰዎች አስተያየት፣ የሰዎች ኔጌቲቭ መሆን ሊያወርዳችሁ ይፈልጋል። ግራቪቲውን ጥሳችሁት ትቸገራላችሁ። እመኑኝ፣ ለህልማችሁ መኖር ስትጀምሩ መጀመሪያ ትቸገራላችሁ። እኔ አሁን ለህልሜ ነው የምኖረው። 3 ማስተርስ ዲግሪ አለኝ፣ 1 ዶክትሬት ዲግሪ አለኝ። እነዚህ ኢንተርናሽናል ኦርጋናይዜሽንስ ጋር ብቀጠር በዶላር ነው የሚከፍሉኝ። ግን ጠዋት 2 ሰዓት እገባለሁ፣ ማታ 11 ሰዓት እወጣለሁ። ምን ሳረግ ውላለሁ? ቀኑን ሙሉ በኮምፒውተር ስጫወት ውላለሁ። ግን በዶላር ይከፍሉኛል። ከዚህ በፊት ነበር ጆን ሆፕኪንስ የሚባል ነበርና እዛ ሰርቻለሁ። እዛ ስንሰራ ቀኑን ሙሉ ምንም አንሰራም። ለኤችአይቪ ሕክምና ለሚሰጡ ነርሶችና ሐኪሞች ማማከር ተብሎ ነው ጆን ሆፕኪንስ የከፈተው። ቆንጆ ደሞዝ ይከፍሉናል። ተሽከርካሪ ወንበር ላይ ቁጭ ብለን በጣም ጥቂት ነው የምንሰራው። በኋላ ክፍለ ሀገር እስቲ እንሂድ አልኳቸው። ቲሙን መመራውን የነበርኩና ሄደን እዛ አክቹዋሊ ሄልት ሴንተርስ የሚሰሩትን ጠየቅናቸው። እንዲህ አይነት ሴንተር ማማከር ከፍተናል እና ምን አስተያየት ትሰጡናላችሁ አልናቸው። እኛ ምን ይሰራልናል ማማከር አሉ። እዚህ ኤችአይቪ መድኃኒት እየሰጠናቸው እየዋጡ ይሞታሉ። ምግብ የላቸውም። መድኃኒቱ ምግብ ያስፈልገዋል። እምትረዱን ከሆነ ምግብ ስጧቸው፣ የእናንተ ኮንሰልተንሲ ምንም አይፈልግም አሉ። ስንመለስ እኔ ሪዛይን አደረኩኝ። ህልማችሁ ስትኖሩ የመጀመሪያው ፌዝ ላይ ክላይምብ ስታደርጉ ይታገላችኋል፣ ገንዘብ ታጣላችሁ ምናምን፣ ያ ሴኪሪቲው የለም፣ ትግል አለበት። እሱም ማለፍ አለባችሁ። ይሄንን ካለፋችሁ በኋላ ይሄ ወደ ክሩዝ አልቲቲዩድ፣ ወደ ከፍታችሁ፣ ወደ አለማችሁ ትልማችሁ ወዳለበት ከፍታ ላይ ትወጣላችሁ። ክላይምብ ታደርጋላችሁ 33,000 ፊት ወይም 10 ኪሎ ሜትር ከፍታ ላይ ትወጣላችሁ። እዛ ጋር ከደረሳችሁ በኋላ አሁን ህልማችሁን እየኖራችሁት ነው። ፋይናንሻል ችግር የለም። ክሩዝ ነው የምታደርጉት። የግራቪቲ ትግል የለውም። የኑሮ ትግል የለውም። ስታፍ ቀጥራችኋል። ደሞዝ ትከፍላላችሁ። ቬኬሽን ትሄዳላችሁ። ዘና ትላላችሁ። ክሩዝ እያደረጋችሁ ነው። አንዳንዴ ሸራተን እየዋኛችሁ ድርጅታችሁን ትመሩታላችሁ።